እሺ የዛሬዎቹ ግን እንግዳችን ጋሽ ብሬ ነው። ጠይቁ፣ ችግር የለም ጠይቁ። እሺ እንጠይቃለን። ማሂ ጠይቁ እናንተ ወይ ጠይቀን አንተ ወይ ካልሆነ ኧረ ችግር የለም ጠይቅ። ጀስት ሁማን ቢንግ ፎቅ አለ ጠይቅ እንጂ እንዴት ወደ እዚህ እንትን ኢንዱስትሪ እንዴት ልትመጣ ማሂ ይሁን እዚህ ማጠይቁ እናንተ ነው። ለፀጉር ምን አይነት ቅባት ነው የምትጠቀመው? አይ እንትን ነው ኮራንዶ ለሶስት ያሁኑ ጥያቄ ምን ነበር? አይ እንትን ሳላቅ ነው ያሁኑ ጥያቄ። አንድ ሽንት ቤት ደርሽን ታሽ ጠይቁት፣ እንደ ቤታችሁ ጠይቁ፣ ችግር የለም ጠይቁ። በእናትህ መጣላት እኮ ተጣሉ፣ ግን ቂጡን እኔ ነኝ የምወጋው። ያማችኋል አባ ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል። ቀስ ብላ አትሄድም እንዴ? ምንድነው አንተ እየሮጣችሁ የምትመጡት? ምንድነው አፈሳ? ወጣት እየታፈሰ አሮጥም እንዴ? ስንት ዓመት ሮጥኩኝ፣ ስንት ዓመት እንዴ! አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም። የመጣ ይምጣ ቁም እንዳታ ትበላሻለህ። ኧረ ጭራሽ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም። ያውነት ወይ የኔ ወጣምሻ ያከሩ ነው እየሮጡ ይሄዱት። ያዛቸው ጭራሽ ጠምደት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ቦት እሷል። በዚህ ኑሮ ውድነት እንኳን ታፊሺ እንደውም ቀልያለሁ። በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርት አምባምስ ሽንኩርት አምባ ምንድን ድምጻችሁ እኮ ታች ድረስ ነው የሚሰማው። የሰይጣን ስብስብ ሶስት አስተማሪ ሪፖርት አድርጓል እኔ ጋር እዚህ ክፍል ማስተማር አልቻልንም ብለው ድንጋይስ ልትማሩ እኮ ነው የምትመጣው። ሰማችሁ? ልትማሩ ነው የምትመጣው። ጊዜ ተርፋችሁ አይደለም መምህሮቻችሁ እዚህ ቆሞ የሚያስተምራችሁ። ትቀልዳላችሁ እና እንደዚህ ባለጌ ከቢዎች አትማሩም ስርዓት አስተማሪው ያመሰገነላችሁ የድንጋይ ስብስብ ነው። ከዚህ በኋላ አንታገሳችሁ፣ እርምጃ እንወስዳለን፣ እናባረራችሁ። ተናገረ የመጨረሻ ማስጠንቀቂያ። ስነ ስርዓት ትይዛላችሁ፣ ካልሆነ አብረን አንቀጥል ከዚህ ክፍል ጋር። አዎ ምንም አይጎልም። ምንም እኛ ሁሌም እዛው ትጠረቃለህ። ደወልሽ? አይ ብዙ አትደሳሰት፣ ይቅርታ ምናምን ልልህ አይደለም የደወልኩት። እና በራሽ ጥፋት ተጣልተን ይቅርታ የምጠይቅሽ ነው የደወልሽው? በእኔም ጥፋት ቢሆን አንተ ነህ ይቅርታ መጠየቅ ያለብህ። እንዴ ማን ስለሆንሽ ነው አንቺ አጥፍተሽ እኔ ይቅርታ መጠይቅሽ? እሺ ይቅርታ ለመጠየቅ ካልሆነ ለምን ነው የደወልሽው? እኔማ እንትን በህልሜ መኪና ሲገጭ ካይቼ ደህና መሆንን ለማረጋገጥ ነው የደወልኩት። በቃ ተጣልተናል፣ ይቅርታ መጠየቅ አትፈልጊም። ስለ ደህንነቴ ምን አገባሽ? ሰብአዊነት የሚባል ነገር አለ ሰውዬ። ናፍቀኛል ለማለት ነው የምትጋጋጫው አይደል? ከነመፈጠር ክራስ ቼክ ነበር ሲጀመር። በህልሜ ያየሁት ትዝ አልከኝ። አለቀ በቃ። ምን ደብትለው? እሺ ደህና ነኝ፣ መኪናም አልገጨኝም። ደስ አለሽ የኛ ሂዩማኒቴሪያን። ጨረሽ? ስልኩን ልዝጋው? አንተ እንዴት ነው የሚያደርግክ? ለምንድን ነው ይቅርታ ጠይቀኝ ወደ ድሮ ፍቅራችን ማንመለሰው? ምንም አልናፈቅኩም ማለት ነው? ሺህ ጊዜ ብትናፍቂኝ ምንም ሳላጠፋ ይቅርታ አልጠይቅም። ምን ችግር አለው? ምን ይጎልብሃል? ሰልፍ ሪስፔክት የሚባል ነገር አለ እናቱ። አንቺ ለምን አትጠይቂም? አሞቺም እኮ አይገልሽም። እኔ በሞት ይሻለኛል ይቅርታ ከምጠይቅ። ትንሽ ያበዛሽ አልመሰለሽም? ተበድዬ ይቅርታ ጠይቂም አይደብርሽም እንዴ? በይ ወደዛ ቻው። እንቅርትክ ይውጣና ማለት ነው። ቀድሜ ስለደወልኩ ነው የጠገብከው እንጂ እኔ ሄሎ እሱን ተውትና ምንድነው ወንድማችን ምንድነው? እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው።
እግሩን ቀረጥኩት በገጀራ አንተ ጨካኝ ነህ ግን እንኳንም ያረክ እኔ እሱ ቋር በግሬ ቋር ለሚጸጽተኝ የሁለት ልጆች አባት እኮ ነው ሰውዬው ሁለት ልጅ አላባት አስቀረ እኔ ችግር የለውም ከ15 አመት በኋላ ምናምን መውጣት አይቀርም ግን 3000 ብር ነው ያለብኝ አንተ ጋር ብድር የሆነ ለግላግል ይመጣል አራት ጥርሱን ስላሸር ምን ማለት ነው 3000 ብር አንተ ኪት ነው ምን ነው ገብላችሁ የለ እናንተ ምን ነው ጓደኝነት ለመቼ ነው እኔ እዚህ ነገሩ ነው የለኝም ለራሴ ኪሱን ታውቀው የለ እንዴ ልጁ ታውቃለህ እናንተ ጓደኝነት ታራ ምን ላይ ነው ማንነት ተታሽሮ ዘግኖ የገባው ምንድነው ባልጃራን ሽሮ የዘገንኩት ማማ በለጡ ደግሞ ያበዙታል አንተ በክት ምንድነው ሽሮና ነፍስ ነው የሚገናኘው ምን ባክሽ የነማማ በለጡ እኮ ነው የነሱ ሽሮ ደግሞ ቅመም አለው አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስሮኝ እኮ 24 ሰዓት ሊሞላኝ ነው አሁን አንተ ሽሮና ሽሮ ነፍስ ምንድነው አሁን እኮ ኑሮ ውድነት እኮ ነው ኩላሊት በለጡ እኮ የሽሮ ዋጋ እኮ ላይ አንተ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ ኩሏን አልዋጋው እኮ ቅመሙ ነው የተሻለ ቅመም አላቸው ምናምን አላቸው ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው በእናትህ ቤቴን ብዬ ስገባ ሽሮአቸውን ቀምሽ ኧረ እባክሽ በጣም ያበደ ነው በቃ ምንም ሳትይዙልኝ መጣችሁ አንቺ ለምንድን ነው ስልክ ማታነሽ አይኖ ከሁለቱም ጓደኞች ጋር ቺት አድርጌብሻለሁ እየካድኩ አይደለም አይኖ እኮ ግን ማለት ነው አንቺ ለምንድን ነው ቆይ አስበሽዋል ግን የምር አንቺ ለምንድን ነው አስቀያሚ ጓደኛ ማትይዙ ማለት አንቺ የሚበላልጡ በቃ የሚያማምሩ ጓደኞች እኮ ያሽ እኔ ማልወጣበት ፈተና ውስጥ እየከተትሽኝ እኮ ነው አሁን እንደዚህ ሆነን የቀረ ነው ገባሽ አይደል አሁን ይኸውልሽ ጥፋቱን አንቺ ላይ ማላከኪ አይደለም ገባሻ ግን ምንድነው መጀመሪያውኑ ብልህ ብትሆኚ እንዳለ በቃ ፉንጋ ጓደኛ ትይጂ ነበር እኔም ዞር ብዬ ያላያቸውም በቃ ነገር ቀለለ ገባሻ እዚህ ሁሉ ጥንቅጥ ውስጥ አንገባም ነበር አሁንም ይኸውልሽ ጥፋቱን ባንቺ ላይ ማላከኪ አይደለም ግን እዚህ ፈተና ውስጥ የከተትሽኝ ዞሮ አንቺው ነሽ እኔ ደግሞ መፈተን አልወድም ታውቂያለሽ ነግሬሻለሁ ግን በቃ ይቅር ብዬሻለሁ እንታረቅ ምን ትያለሽ Why no way boy